ምሳቀ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወክርስቶስ ወልደ እግዚአብሔር ሕያው ክስት አዕይንተ አልባቢነ ወአብርህ አዕይንተ ህሊናነ ከመ ንለቡ አንብቦ መጻሕፍቲከ ቅዱሳት አሜን። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች በያላችሁበት እንደምን አላችሁ? አሜን። ልዑለ ባሕርይ እግዚአብሔር ስለ ሁሉም ነገር ስሙ የተመሰገነ ይሁን። ስለ ጾመ ነቢያት የተወሰነ ትምህርት እንማማራለን። እንግዲህ ከህዳር 15 ቀን ጀምሮ እስከ ታኅሳስ 28 ቀን ድረስ 44ቱ ቀናቶች የጾም ቀናቶች ናቸው። ስለዚህ ጾም ነው የምንነጋገረው ማለት ነው። ይህ ጾም በተለያየ ስያሜ ይጠራል። የመጀመሪያው ጾመ ነቢያት ተብሎ ይጠራል። ጾመ ነቢያት ማለት የነቢያት ጾም ማለት ነው። ነቢያት የሚባሉ ከአባታችን ከአዳም ጀምሮ እስከ ዮሐንስ መጥምቅ ድረስ ያሉት ከጌታችን ልደት በፊት ተነስተው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ጽንሰቱ፣ ስለ ልደቱ፣ ስለ ስደቱ፣ ስለ ጥምቀቱ ወንጌልን ተመላልሶ ስለማስተማሩ ለድነት ዓለም በማእከለ ምድር ስለመሰቀሉ፣ ስለ ትንሣኤው፣ ስለ ዕርገቱና እንዲሁም ዳግም ለፍርድ ስለመምጣቱ ትንቢት የተናገሩ አበው ናቸው። ሐዋርያው ቅዱስ ማቴዎስ በወንጌሉ በምዕራፍ 11 ቁጥር 13 ላይ እንደነገረን እስመ ኩሎሙ ኦሪት ወነቢያት እስከ ዮሐንስ ተነበዩ፣ ሁሉም ኦሪትና ነቢያት እስከ ዮሐንስ ተናገሩ እንዳለው ነቢያት ከአዳም እስከ ዮሐንስ መጥምቅ ድረስ ያሉት ናቸው ማለት ነው። እነዚህ ነቢያት በየዘመናቸው እየተነሱ ለጊዜው በተለያየ ምክንያት ፍጻሜው ግን የጌታችንን ሰው መሆን ስጋዌውን ለመፈለግ 40 መዓልት 40 ሌሊት ይጾሙ ነበረ። አባታችን አዳም ከገነት ከወጣ በኋላ እግዚአብሔርን ያህል ጌታ ገነትን ታህል ቦታ አጣው ብሎ አዝኖ ተክዞ ይኖር ነበረ። ከእናታችን ከሔዋን ጋርም በባህር ውስጥ ገብቶ 40 መዓልት 40 ሌሊት ሱባኤ ይዞ ነበረ። ነገር ግን ሰይጣን በ39ኛው ቀን መጥቶ አስቶ ከባህር ውስጥ ከሱባኤው አቋርጦ አስወጥቶታል ማለት ነው። ሌላኛው ሊቀ ነቢያት ሙሴ በሲና ተራራ 40 መዓልት 40 ሌሊት ጾሞ ታቦተ ጽዮንን ሕገ ኦሪትን ተቀብሏል። ሙሴን ተከትሎ ሲና ተራራ ላይ ወጥቶ የነበረው መስፍኑ ኢያሱም እንደ ሙሴ 40 መዓልት 40 ሌሊት ጾሟል። ካህኑ ዕዝራም የጠፉትን መጻሕፍተ ብሉያት በናቡከደነጾር የተቃጠሉትን እነርሱን መልሶ ለማጻፍ አርፋድ ወይም ራፌድ በሚባል ምድረ በዳ ሱባኤ በያዘበት ወራት 40 መዓልት 40 ሌሊት ጾሟል፣ ጸልየዋል ማለት ነው። ከዚያ በኋላ መጻሕፍቱ ተገልጸውለት አጽፏቸዋል። በመጽሐፈ ዕዝራ ሱቱኤል ስናነብ ምዕራፍ 13ን ስንመለከት እናገኘዋለን ማለት ነው። ሌሎችም ነቢያት እንዲሁ በተለያየ ምክንያት ጾመዋል። ይህ በተለያየ ምክንያት ለጊዜው የጾሙት ጾም ፍጻሜው ግን የጌታችንን ስጋዌ ለመፈለግ የተደረገ ነበረ ማለት ነው። ስለዚህ ነቢያት በተለያየ ዘመን የጾሙትን ጾም አባቶቻችን በአንድ ሰብስበው ከልደት በፊት እንዲታሰብ እንዲጾም አድርገው ሰርተውታል ማለት ነው። ስለዚህ ጾመ ነቢያት ይባላል። ለዛም ነው እንግዲህ ነቢያት የጌታችን ስጋዌ ለመፈለግ በየዘመናቱ ይጾሙ፣ ይጸልዩ፣ ትንቢት ይናገሩ፣ ምሳሌ ይመስሉ፣ ሱባኤ ይቆጥሩ ስለነበረ ከጌታችን ልደት በፊት ጾሙ እንዲታሰብ ሆኗል ማለት ነው። እኒህ ነቢያት የጾሙት ጾም በመሆኑ ጾመ ነቢያት ተብሏል። ሁለተኛው ይህ ጾም ጾመ ሐዋርያት ይባላል። ሐዋርያት ትንሣኤን ጾመ ኢየሱስን ጾመን እናከብራለን፣ ልደትንስ ምን ሰርተን እናከብራለን ብለው አስበው ጾመውታል። ስለዚህ ጾመ ሐዋርያት ይባላል። ሶስተኛ ጾመ አዳም ይባላል።
ጾመ አዳም የተባለበት ምክንያት ለአዳም የተነገረው ትንቢት ስለደረሰበት ስለተፈጸመበት ነው። አራተኛ ይህ ጾም ጾመ ማርያም ይባላል። እመቤታችን ቅድስት ድንግል ማርያም ንጉሠ ሰማይ ወምድር ኢየሱስ ክርስቶስን ስወልድ ምን ሰርቼ ወልደዋለሁ ብላ ጾመዋለች። ስለዚህ ጾመ ማርያም ይባላል ማለት ነው። አምስተኛ ይህ ጾም ጾመ ስብከት፣ ጾመ ጌና እየተባለ ይጠራል። ጾመ ስብከት ማለት ጾመ ትምህርት፣ የትምህርት የትንቢት ጾም ማለት ነው። ነቢያት በዚህ ወራት ነቢያት የተናገሩት ትንቢት፣ ያስተማሩት ትምህርት፣ የመሰሉት ምሳሌ፣ የቆጠሩት ሱባኤ የሚነገርበት የሚተረጎምበት ወራት ነው። ስለዚህ ጾመ ስብከት ተብሏል ማለት ነው። እንዲሁም ከልደት በፊት 3 ሳምንታት አሉ። ዘመነ ስብከት፣ ዘመነ ብርሃን፣ ዘመነ ኖላዊ የሚባሉ እና ይህም የሚያሳየው ነቢያት የተናገሩትን ነገር ትንቢት ትምህርት ነው። ስለዚህ ጾመ ስብከት ተብሏል ማለት ነው። ከጌታችን ልደት በፊት የተነሱ ነቢያት ስለ ጌታችን መምጣት ትንቢት ሲናገሩ ስለኖሩ ማለት ነው። ጾመ ጌና መባሉም ጌና ማለት በዓለ ልደት ማለት ነው፣ ወይም የልደት ዋዜማ ማለት ነው። በሌላ መልኩ ጾሙ ጾመ ልደት ተብሎም ይጠራል ማለት ነው። እንዲህ በተለያየ ስያሜዎች ይጠራል። ይህ ጾም ከህዳር 15 ቀን ጀምሮ እስከ ታኅሳስ 28 ቀን ድረስ የሚጾም ነው። በተለይ በሶስቱ ወንጌላውያን ማለትም በዘመነ ማቴዎስ፣ በዘመነ ማርቆስ፣ በዘመነ ሉቃስ 28ን ጨምሮ 44 ቀናት ያህል ይጾማል። በዘመነ ዮሐንስ ወይም ከአራት ዓመት አንድ ቀን ደግሞ ከህዳር 15 ቀን ጀምሮ እስከ ታኅሳስ 27 ቀን ድረስ 43ቱ ቀናት ይጾማሉ። ፋሲካው በ28 ይደረጋል ማለት ነው። በጥቅሉ የጾሙ ቀን በአራት ዓመት አንድ ጊዜ 43 ይሆናል። በዓመት ግን 44 ቀን ይሆናል ማለት ነው። እንግዲህ አርባው የነቢያት ጾም ነው። አርባው የነቢያት ጾም ነው። አባቶች ነቢያት ይጾሙ የነበረው 40 መዓልት 40 ሌሊት ስለነበረ ማለት ነው። ለምን 40 መዓልት 40 ሌሊት ጾሙ ነበረ ከተባለ እንግዲህ አባታችን አዳም በተፈጠረ በ40ኛው ቀን ልጅነት አግኝቶ ወደ ገነት ገብቷል። ከገነት ከወጣ በኋላም 40 መዓልት 40 ሌሊት ሱባኤ ለመያዝ ሞክሯል። በ39ኛው ቀን ከሱባኤው አቋርጦ በዲያብሎስ ፈተና ወጥቷል። ሔዋን በወለደች ጊዜ ወንድ በወለደች ጊዜም በዓለ ንጽሕ ያደርግ የነበረው አዳም ያስደርግ የነበረው ሔዋንን ወደ መሰዊያ ቦታ ይዞ ወጥቶ በዓለ ንጽሕ ያደርጉ የነበረው በ40ኛው ቀን ነው። እስራኤል በባህላቸው በ40ኛው ቀን ለሞተ ሰው ሽቱ ይቀቡ ነበረ፣ ወደ መቃብሩ እየሄዱ ማለት ነው። ከዚያ በኋላ በሕገ ኦሪትም ወንድ በ40ኛው ቀን እጉለ ርግብ ዘውገ ማይነቅ ይዞ ቤተ እግዚአብሔር እንዲገባ በዓለ ንጽሕ እንዲደረግ ይደረግ ነበረ ማለት ነው። ነቢያትም ይህን መሰረት አድርገው 40 መዓልት 40 ሌሊት ጾመዋል፣ ጸልየዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም በገዳመ ቆሮንቶስ 40 መዓልት 40 ሌሊት የጾመው የጸለየው ለዚህ ነው ማለት ነው። ከትንሣኤው በኋላም ለቅዱሳን ሐዋርያት 40 መዓልት 40 ሌሊት እየተገለጸ በጉባኤ 3 ጊዜ ተገልጾ ለአንዱም ለሁለቱም ግን ዕለት ዕለት እየተገለጸ መጻሕፍተ ኪዳንን ስርዓተ ቤተክርስቲያንን አስተምሯቸዋል። በ40ኛው ቀን ወደ ሰማያት አድርጓል ማለት ነው። ሐዋርያትም መንፈስ ቅዱስን ከተቀበሉ በኋላ የጾሙት የጸለዩት 40 ቀን ነው። 40 ቀን ጾመው ጸልየው ወንጌል ለማስተማር ወደ ዓለም ሁሉ ሄደዋል ማለት ነው። ስለዚህ ይህ 40 የሚለው መሰረቱ ከጥንት ጀምሮ ሲያዝ የመጣ ነው ማለት ነው። ምስጢሩ ግን ለሰው 4ቱ ባህሪያት አሉት። 10ሩን አንድ እያሉ እየቆጠሩ 10 ቢሰጡት ለ4ቱ ባህሪያት ለዚህ ካሳ ይሆናል ማለት ነው። ስለዚህ 4ቱ ባህሪያት ላሉት ለሰው ልጅ ካሳ እንደሆነ ለማስረዳት ወይም ደግሞ የሰው ልጅ ተፈጥሮ ከ4ቱ ባህሪያት መሆኑን የሚነግረን ምስጢር ነው ማለት ነው። ስለዚህ 40ው ቀን የነቢያት ጾም ነው። 3ቱ ቀናቶች ደግሞ
አንደኛ ጾመ ፊልጶስ ይባላሉ። ፊልጶስ ሐዋርያ ነው። ሲያስተምር የአፍራቅያ ሰዎች ገደሉት። ደቀ መዛሙርቱ ስጋው ጠፍቷቸው ሱባኤ ገብተው ጾመው ጸልየው በሶስተኛው ቀን ተገልጦላቸው ቀብረውታል ማለት ነው። ስለዚህ ይህ አብሮ ከጾመ ነቢያት ጋር እንዲታሰብ ከጾመ ነቢያት በፊት ተሰርቷል ማለት ነው። ስለዚህ ከጾመ ነቢያት በፊት ያሉት ሶስቱ ቀናቶች ወይም ደግሞ ህዳር 15፣ 16፣ 17 እነዚህ ሶስቱ ቀናቶች ጾመ ፊልጶስ ይባላሉ ማለት ነው። ሁለተኛ ጾመ አብርሃም ሶርያዊ ይባላሉ። ጾመ አብርሃም ሶርያዊ አብርሃም ሶርያዊ እንግዲህ በሀገሩ ተንባላታዊ ንጉስ ነበረ። ለዚህ ንጉስ አይሁዳዊ ወዳጅ ነበረው። አብርሃም ሶርያዊ ይህንን አይሁዳዊ እየተከራከረ ምላሽ ያሳጣው ነበረ። ከዕለታት አንድ ቀን ይህ አይሁዳዊ ከተንባላታዊው ወይም ደግሞ ከእስላሙ ንጉስ ሄዶ ንጉስ እኒህ ክርስቲያኖች ሃይማኖታቸው ስህተት ነው አለው። ስህተት ከሆነ ምላሽ የሚያሳጣህ ለምንድን ነው? እየተከራከረ የሚረታህ ለምንድን ነው አለው። በእንጅል የምትባል ወንጌል ለማለት ነው። በአረበኛ ወንጌል እንጅል ስለሚለው እንጅል የምትባል መጽሐፍ አለቻቸው። እርሷ የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ተራራውን ከዚህ ተነስተህ ወደዚያ ሂድ ብትሉት ይሆንላችኋል፣ ይደረግላችኋል ትላለች። ይህንን አድርገህ አሳየኝ በለው ብሎ ጠየቀው። ከዚያም ንጉሱ አብርሃም ሶርያዊን እንዲህ የሚባል መጽሐፍ አላችሁ አለው። አዎን አለው። እንዲህ ማድረግ ትችላላችሁ አለው። እናደርገዋለን አለው። አድርገህ አሳየኝ አለው። ከዚህ በኋላ አብርሃም ሶርያዊ ከእመቤታችን ስዕል ፊት ሄዶ ጸለየ። እመቤታችንም ተገልጣ አንተ በሹመት ያለህ ስለሆነ ይህ ነገር አይደረግልህም፣ ነገር ግን በልጅ ፍቅር አይኑን ለዘማ አውጥቶ የሰጠ ስሞን ሰፋ ያሳይን ጫማ ሰፊው ስሞን አለ እሱ ያደርግልሃል አለችው። ሄዶ ተማጠነው። ስሞን ሰፋ ያሳይን ጫማ ሰፊው ስሞንም ተራራውን ፈንቅሎለታል ማለት ነው። ስለዚህ ከሶስት ሌሊት በኋላ እንግዲህ አብርሃም ሶርያዊ 3 መዓልት 3 ሌሊት ስጠኝ ብሎ ከንጉሱ ተስማምቶ በሶስተኛው 3 መዓልት 3 ሌሊት ጾመው ጸልየው ሰግደው ከስሞን ሰፋ ያሳይን ጋራ ተራራውን ፈንቅለውታል ማለት ነው። ስለዚህ ጾመ አብርሃም ሶርያዊ ይባላል። 3 ቀናት 40 ቀን ጾመ ነቢያት ነው እንዳልነው ቅድም እንደተናገርነው 43 ይሆናል ማለት ነው። የልደት ዋዜማ ወይም 44ኛዋ ቀን ጾመ ገሃድ ትባላለች ወይም ጾመ ገሃድ ትባላለች። ገሃድ ማለት መገለጥ ማለት ነው። ጌታችን በስጋ መገለጡን የሚያሳይ ነው ማለት ነው። ቅዱስ ጎርጎርዮስ በሃይማኖተ አበው ምዕራፍ 14 ቁጥር 1 ላይ ሲናገር እግዚአብሔር ዘሃሎ ዘእንበለ ሥጋ አስተርአየ ይእዜ በስጋ ያለ ስጋ ይኖር የነበረ ወይም ስጋ ያልነበረው እግዚአብሔር በስጋ ተገለጠ ብሏል። ስለዚህ በስጋ መገለጡን ለመናገር ገሃድ ይባላል። የልደት ዋዜማ መገለጥ ማለት ነው። ገሃድ ሲባል ለውጥ ማለት ነው። ይህም ማለት ልደት ወይ ረቡዕ ወይ ዓርብ ሲሆን የረቡዕ ወደ ማክሰኞ የዓርቡ ወደ ሐሙሱ ተለውጦ እንዲጾም ስርዓት ተሰርቷል። ይህም በልደት ቀን መጾም ስለማይገባ ነው። በመብላት በመጠጣት በተድላ በደስታ የልደት በዓል መከበር ስለሚገባው ማለት ነው። ስለዚህ ልደት ረቡዕ ወይም ዓርብ ቢሆን ዕለቱ ተለውጦ ስለሚጾም ጋድ ተብሎ ይጠራል ማለት ነው። በእርግጥ በዓመት ጋድ አለ ማለት ነው። የልደት ጋድ በዓመት ይገኛል። ይህም የሆነበት ምክንያት አንደኛ አንድ ጊዜ ስርዓት ከተሰራ በኋላ ስለማይፈርስ በዓመት እንዲጾም ስለተወሰነ ነው። ሁለተኛ ልደት ረቡዕ ዓርብ የሚሆንበት ከብዙ ዓመት በኋላ ስለሆነ እንዳይረሳ እንዳይዘነጋ ሁልጊዜም በዓመት ዋዜማው ጋድ እየተባለ እንዲጾም ስርዓት ተሰርቷል ማለት ነው። ስለዚህ በሶስቱ ወንጌላውያን ጾሙ 44 ሲሆን አንደኛው የልደቱ ዋዜማ ጋድ ነው ወይም ገሃድ ነው ማለት ነው። በዘመነ ዮሐንስ ወይም ከ4 ዓመት አንድ ቀን ግን 43 በሚሆንበት ጊዜ ጾሙ ጋድ በ43ኛው ቀን ላይ ተደርባ ትውላለች ማለት ነው። ጾም በጾም ተደርቦ መዋል ልማድ ነው። በሰባቱ አጽዋማት ጾመ ድህነት ረቡዕና ዓርብ እየተደረበ እንደሚውለው ማለት ነው። ስለዚህ የአጽዋማቱ ቀናቶች እነዚህን የመሰሉ ናቸው። 40ው የነቢያት ነው፣
ሶስቱ የፊልጶስ ወይም ደግሞ የአብርሃም ሶርያዊ ነው። አንደኛዋ ደግሞ ጾመ ጋድ የመጨረሻዋ ወይም የልደት ዋዜማ ማለት ነው። እሷ ጾመ ጋድ ወይም ጾመ ገሃድ ትባላለች ማለት ነው። ይህንን ጾም መግቢያውን በተመለከተ ፍትሐ ነገሥት አንቀጽ 15 ላይ ሲናገር ወውቱ ጾም ዘይቀድም እምልደት፣ ይኸውም ከልደት የሚቀድም ጾም ነው ይልና ወጥንተ ዚያሁ መንፈቀ ህዳር፣ ይኸውም መጀመሪያው የህዳር እኩሌታ ነው ይላል። ይኸውም መጀመሪያው የህዳር እኩሌታ ነው ብሎ ይናገራል ማለት ነው። ስለዚህ የዚህ ጾም መግቢያው ምንጊዜም በህዳር እኩሌታ ነው። እንግዲህ የህዳር እኩሌታ የሚለው ማንን ነው የሚለው በሊቃውንት ዘንድ መከራከሪያ ሆኖ ቆይቶ ነበረ። ከዚህ ቀደም በታሪክ እንደምናነበው ጾመ ነቢያት የሚገባው በህዳር እኩሌታ ነው ይላል። ስለዚህ የህዳር እኩሌታ ህዳር 15 ነው የሚሉ ነበሩ፣ ህዳር 16 ነው የሚሉ ነበሩ፣ እኩሌታ የሚሆነው ህዳር 16 ነው የሚሉ ነበሩ። በየዘመናቱ ሲያጨቃጭቅ ሊቃውንትን ሲያከራክር ቆይቷል እና ይህ ጾም መንፈቀ ህዳር እንደሚገባ ግልጽ ነው። ግን መንፈቀ ህዳር የሚለው ሲያጨቃጭቅ ከመቆየቱ የተነሳ በአቡነ ቄርሎስ በ1924 ዓመተ ምህረት ታኅሳስ ወር ውስጥ በተላከ ደብዳቤ ለኢትዮጵያ ሊቃውንትና ምዕመናን በተላከ ደብዳቤ ጾሙ ህዳር 16 ቀን እንዲጀምር ደብዳቤ ጽፈው ነበረ አቡነ ቄርሎስ። ነገር ግን ክርክሩን ማቆም ስላልቻለ በድጋሜ በ1980 ዓመተ ምህረት ጥቅምት 17 እና ጥቅምት 20 ቀን ቅዱስ ሲኖዶስ ባደረገው ስብሰባ ይህ ጾም ሁልጊዜ በየዓመቱ በአራቱም ዘመናት ማለት ነው ህዳር 15 ቀን እንዲገባ ተወስኗል ማለት ነው። ስለዚህ የጾሙ መግቢያ ህዳር 15 ቀን ነው። ስንክሳሩም ወዛቲ ዕለት ጥንተ ጾመየና ዘውቱ ልደቱ ለእግዚእነ ኢየሱስ ክርስቶስ፣ ህዳር 15 ቀን የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ወይም የልደቱ የገና ጾም መታሰቢያ ነው ብሎ ያስቀምጥልናል ማለት ነው። ስለዚህ ስንክሳር ህዳር 15 ቀን ስለሚሰራው የዚህ ጾም መግቢያ ህዳር 15 ቀን መሆኑ ግልጽ ነው ማለት ነው። በዚህ የቅዱስ ሲኖዶስ ውሳኔ አለ። በዚህ ደግሞ ስንክሳርም ህዳር 15 ቀን አድርጎ ያስቀምጣል። ስለዚህ ጾሙ ምንጊዜም ህዳር 15 ቀን ይገባል ማለት ነው። ስለዚህ ህዳር 16 ቀን ይገባል የሚል አሁን ትምህርት የለንም ማለት ነው። መንፈቅ ማለትም 15 ነው እንጂ 16 አይሆንም። የ30 መንፈቅ 15 ነው። መነሻውንም የሚሻ እዛው 15ን መንፈቁን እንጂ 16ን አይሻም አይፈልግም ማለት ነው። እንደ ምሳሌ ብንጠቅስ ሰላም ለመከየድኪ እለረከቦን መከራ እንፍራተ ቀተልት ሐራ አንበላሳይን አመወራ ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እስራ ይላል። ታቦተ ቃለ ጽድቅ መንፈቀ እስራ ማለት የ20 እኩሌታ 10 ቃላት የተጻፈባት ታቦት እያለን ነው ማለት ነው። ስለዚህ የ20ን መንፈቅ 10 አደረገው። የ20 መንፈቅ 10 ከሆነ የ30 መንፈቅ 15 ይሆናል ማለት ነው። ስለዚህ ወጥንተዚያው መንፈቀ ህዳር መጀመሪያው የህዳር እኩሌታ ነው ወይም መንፈቅ ነው ካለ የ30 መንፈቅ ህዳር 15 ነው ማለት ነው። ስለዚህ በህዳር 15 ቀን ጾሙ ይገባል ማለት ነው። ትልቁ ነገር ግን ቅዱስ ሲኖዶስ በዚህ ዕለት ጾሙ እንዲገባ መወሰኑ ነው ማለት ነው። የቅዱስ ሲኖዶስን ውሳኔ እናከብራለን። የቤተክርስቲያን ቀኖና የቤተክርስቲያን ስርዓት ስለሆነ የቤተክርስቲያን ቀኖና ማክበር የቤተክርስቲያንን ስርዓት ማክበር ይገባል ማለት ነው። አጽዋማትና በዓላት የተሰሩት በቀኖና ነው። ስለዚህ የአበውን ቀኖና ማክበር የግድ ነው ማለት ነው። አንዳንዶቹ የአበውን ቀኖና በመተው የተሰራውን ስርዓት በመጣስ የግላቸውን ፍላጎት፣ የግላቸውን ትምህርት፣ የግላቸውን ሐሳብ በመከተል አሁንም ድረስ ህዳር 16 ይገባል የሚል መከራከሪያ ሲያነሱ ይታያሉ ማለት ነው። ነገር ግን በቤተ ክርስቲያን ክርክር እየፈጠሩ ሁከት እየፈጠሩ መኖር አይገባም።
የቅዱስ ሲኖዶስን ሐሳብ ውሳኔ መቀበል ይገባናል ማለት ነው። ስለዚህ ህዳር 16 የሚል ሐሳብ አሁን ላይ የለም ማለት ነው። በአራቱም ወንጌላውያን ጾሙ ህዳር 15 ቀን ብቻ ይገባል። ሌላኛው ህዳር በአራት ዓመት አንድ ቀን ልደት 28 በሚሆንበት ቀን ጊዜ ጾሙንም 44 ለመሙላት ወደ ህዳር 14 አውርደን እንጾማለን የሚሉ ሰዎች አሉ። ይህም ቢሆን የግለሰብ ሐሳብ እንጂ በቤተ ክርስቲያን ስርዓት አልተጻፈም። በቅዱስ ሲኖዶስ ውሳኔ አልተወሰነም። የቅዱስ ሲኖዶስ ውሳኔ ምን ጊዜም በየዓመቱ በአራቱም ዘመናት ህዳር 15 ቀን ብቻ እንድንጾም ነው። ቅድም እንዳለው ጾም አይጎድልም። ከህዳር 15 ጀምረን እስከ ታኅሳስ 28 ጾመን 29ን ልደት በምናደርግበት ጊዜም 44 ነው። ከህዳር 15 ጀምረን እስከ ታኅሳስ 27 ቀን ድረስ ጾመን ልደትን በዘመነ ዮሐንስ 28 በምናከብርበት ጊዜ 43 ነው። ነገር ግን የመጨረሻው ጋድ በዋናው ጾም ላይ ተደርባ ትውላለች። ተደርባ ስለምትጾም እንጂ ሳትጾም ስለምታልፍ አይደለም። ስለዚህ ቀን አይጎድልም ማለት ነው። ስለዚህ የአባቶቻችንን ቀኖና ማክበር ግድ ይለናል ማለት ነው። በቤተ ክርስቲያናችን በዓላት፣ አጽዋማት እየተሰሩ በስርዓት እየተሰሩ በቀኖና እየተሰሩ ስርዓት እየያዙ መልክ እየያዙ ነው የመጡት ማለት ነው እንጂ ሁሉም በጥንተ ዕለቱ በዓላት ሁሉ በጥንተ ዕለታቸው አይከበሩም። አጽዋማት ሁሉ በጥንተ ዕለታቸው ብቻ አይጾሙም። በባህር ሐሳብ የሚወጡ የሚወርዱ ጥንተ ቀናቸውን የሚለቁ የሚፋለሱ አሉ። በዓላቶችም እንደዛ ነው። በጥንተ በዓላቸው የሚከበሩ ይኖራሉ። ግን ጥንተ በዓላቸውን ለቀው ደግሞ በቀኖና ጊዜ ተለውጦላቸው የሚከበሩ አሉ ማለት ነው። ስለዚህ ዋናው ነገር በቤተክርስቲያን ውስጥ ቀኖና ነው። ስለዚህ በቀኖና የተሰራውን መቀበል የግድ ነው ማለት ነው። የቤተክርስቲያን ቀኖና ማክበር የቤተክርስቲያን ስርዓት ማክበር ነው። የቤተክርስቲያን ስርዓት ማክበር ደግሞ ከእያንዳንዱ ኦርቶዶክሳዊ ክርስቲያን ይጠበቃል ማለት ነው። ቀኖና የማያከብር የቤተክርስቲያን ስርዓት የማይከተል የቤተክርስቲያን ስርዓት የማይጠብቅ ሰው የቤተክርስቲያን ተቆርቋሪ ነኝ፣ የቤተክርስቲያኒቱ አባል ነኝ፣ ኦርቶዶክሳዊ አማኝ ነኝ፣ ቅን ልብ ትሑት ሰብዕና አለኝ ማለት አይችልም። የራስን ፍላጎት የራስን ምኞት መከተል፣ ቤተክርስቲያን አለማድመጥ፣ የራስን ሐሳብ መጫን፣ በቤተክርስቲያን ክርክርና ሁከት መፍጠር፣ ብጥብጥ ማንሳት አያስፈልግም ማለት ነው። ምዕመናንን ማደናገር አያስፈልግም ማለት ነው። ከራሳችን ሐሳብ ይልቅ የቤተክርስቲያኒቱን ሐሳብ የህብረቷን፣ የጉባኤዋን፣ የቅዱስ ሲኖዶሷን ውሳኔ መከተል አስፈላጊ ነው ማለት ነው። ስለዚህ ጾመ ነቢያትን በዚህ መንገድ እንጾማለን ማለት ነው። ሁልጊዜም ከህዳር 17 ቀን ጀምሮ እስከ ታኅሳስ 28 ቀን ድረስ ጾሙ ይደረጋል ማለት ነው። ጾመን በረከት እንድናገኝ አምላካችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።